ሉሚናቲዮ እስራኤል ጋዛ ውስጥ በፈጸመችው ጥቃት 46 ህፃናትን ጨምሮ ከመቶ በላይ ሰዎች መገደላቸው ተገለጸ። እስራኤል ማክሰኞ ምሽት ጋዛ ውስጥ በፈጸመችው ተከታታይ ጥቃት 46 ህፃናትን ጨምሮ ቢያንስ 104 ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታወቀ። የእስራኤል ጦር በበርካታ የሽብር ኢላማዎችና ሽብርተኞች ላይ ጥቃት መፈጸሙን ያረጋገጠ ሲሆን እርምጃውን የወሰደው ሐማስ በአሜሪካ አደራዳሪነት የፈረመውን የተኩስ አቁም በመጣሱና አንድ ወታደር በመግደሉ እንደሆነ ገልጿል። እስራኤል የፈጸመችውን ተከታታይ ጥቃት በሰሜናዊ ማዕከላዊና ደቡባዊ ጋዛ የሚገኙ መኖሪያ ቤቶች፣ ትምህርት ቤቶችና የመኖሪያ መንደሮችን መትተዋል። ጥቃቱ የደረሰባቸው በሰሜናዊ ጋዛ በሚገኙ ጋዛ ከተማና ቤት ላይሃ፣ በማዕከላዊ ጋዛ ባሉት ቡሬጂ እና ኑሴራት እንዲሁም በደቡባዊ ጋዛ በሚገኘው ሃን ዩኒሲ አካባቢዎች ናቸው። በጋዛ የሚገኝ አንድ የዓይን ምስክር በበርካታ የመኖሪያ አካባቢዎች ላይ ፍንዳታ በተከሰተበት ወቅት እሳትና ጭስ ወደ ሰማይ ሲነሳ መመልከቱን ገልጿል። የጋዛ የጤና ሚኒስቴር በጥቃቶቹ 104 ሰዎች መገደላቸውን አስታውቋል። ከተገደሉ ሰዎች 46 ህፃናትና 20 ሴቶች እንደሚገኙበት ገልጿል። ከ250 በላይ የሚሆኑ ሰዎችም ጉዳት ደርሶባቸዋል። በቡሬጂ በሚገኘው መጠለያ ካምፕ ውስጥ የአንድ ቤተሰብ አባላት የሆኑ 5 ሰዎች እንደተገደሉ ተገልጿል። አልሙዋሲ በተባለ አካባቢ በሚገኝ የተፈናቃይ ካምፕ ውስጥ ባለ ድንኳን ውስጥ ተቀምጠው የነበሩ እናትና 4 ልጆችን በተመሳሳይ እስራኤል ጥቃት ተገድለዋል። ከነልጆቿ የተገደለችው እናት የቅርብ ዘመድ የሆነው መሐመድ ምን አይነት ዓለም ነው? ተኩስ አቁም ይህ ነው ሲሉ በጥያቄዎቻቸው የተፈጠረባቸውን ሐዘን ገልጸዋል። ህፃናቱ ተኝተው ነበረ፣ ትምህርትን ማግኘት ነበር የሚፈልጉት ብለዋል። የእስራኤል መከላከያ ሚኒስቴር ሮብ ዕለት ባወጣው መግለጫ ሐማስ ጋዛ ውስጥ አንድ እስራኤላዊ ወታደር ገድሏል ሲል ከሷል። የሞቱ ታጋቾች አስክሬን ባለመመለስ የተኩስ አቁም ስምምነቱን ጥሷል በማለትም ተጨማሪ ክስ አቅርቧል። አልሙዋቲ በተባለ አካባቢ በሚገኝ የተፈናቃይ ካምፕ ውስጥ ባለ ድንኳን ውስጥ ተቀምጠው የነበሩ እናትና 4 ልጆችን በተመሳሳይ በእስራኤል ጥቃት ተገድለዋል። ከነልጆቿ የተገደለችው እናት የቅርብ ዘመድ የሆነው መሐመድ ምን አይነት ዓለም ነው? ተኩስ አቁም ይህ ነው ሲሉ በጥያቄዎቻቸው የተፈጠረባቸውን ሐዘን ገልጸዋል። ህፃናቱ ተኝተው ነበረ፣ ትምህርት ማግኘት ነበር የሚፈልጉት ብለዋል። የእስራኤል መከላከያ ሚኒስቴር ሮብ ዕለት ባወጣው መግለጫ ሐማስ ጋዛ ውስጥ አንድ እስራኤላዊ ወታደር ገድሏል ሲል ከሷል። የሞቱ ታጋቾች አስክሬንን ባለመመለስ የተኩስ አቁም ስምምነቱን ጥሷል በማለትም ተጨማሪ ክስ አቅርቧል። የመከላከያው ሚኒስቴር እስራኤል ካትስ ሐማስ ማክሰኞ ዕለት በጋዛ በሚገኝ የእስራኤል ወታደራዊ ላይ ጥቃት በመክፈት ደማቅ ቀይ መስመር ጥሷል ብለዋል። የአገሪቱ መከላከያ ሚኒስቴር በጋዛ በሚገኙ ቢያንስ 30 የታጠቁ ቡድኖች አዛዦችን ጨምሮ በበርካታ የሽብር ኢላማና ሽብርተኞች ላይ ተከታታይ ጥቃት መፈጸሙን አስታውቋል። ከጥቃቱ በኋላ የተኩስ አቁም እንደ አዲስ ተግባራዊ መሆን መጀመሩን ገልጿል። ሐማስ በበኩሉ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ እስራኤል ስምምነቱን ለማፍረስ እየሞከረች ነው ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ምንም ነገር የተኩስ አቁም ስምምነቱን አያሰናክልም ሲሉ ተደምጠዋል። ነገር ግን እስራኤል ወታደሮቿ ኢላማ በሚሆኑበት ጊዜ መልሳ ማጥቃት እንዳለባት ተናግረዋል። ዘገባው የቢቢሲ ነው።